እንዴት ነህ? አደይ ምነው ችግር አለ እንዴ? አዎ ዴቭ፣ ይሄው ዛሬ ባርኮት ፊት ነው የምነግርህ። ምንድነው እሱ? ካሁን በኋላ እኔን እያፈቀርከኝ እንድትኖር አልፈቅድም። ማለት አልገባኝም። ዴቭ፣ እንደምታፈቅረኝ ያውቃለሁ፣ ነግረኸኛል። እኔ ደግሞ ለዚህ ነገር ዝግጁ እንዳልሆንኩ ነግሬያለሁ። ከዚህ በኋላ እንደዚህ እያልክ አይምሮዬን አትበጥብጠው። አዎ ዴቭ፣ አዴን እያወራኋት ነበር። ይኸውልህ አዴን የምትወዳት ከሆነ በአንተ ጉዳይ ይህን ያህል መጨነቅ የለባትም። ቆይ አልገባኝም። ምንድነው የምትሉት? ባርኪ አደይ እውነትሽን ነው? እኔ አንቺን ማፍቀር ያስጨነቀሽ? አዎ፣ አይምሮዬ ትክክል እያሰበልኝ አይደለም። ከዚህ በኋላ ለአንተም ለኪንጎም ማስተባበያ ቃል አልናገርም። የራሴ ብዙ ችግሮች አሉብኝ፣ እነሱ ልፍታበት። በቃ ተውኝ። ዴቭ፣ እስኪ ባርኮትን ተመልከተው። አንዴ ጠየቀኝ፣ በቃ እኔ መልሴን ነገርኩት። ከዛ በኋላ ግን ደግሞ አላነሳብኝም። ይህን ያህል አማርሻለሁ አደይ? አዎ ዴቭ፣ እኔ በጣም እየተጨነኩ ነው። ከአሁን እንደዚህ ሆነ እንደዛ አደረገ እያልኩኝ በእኔ ምክንያት ነው እያልኩ ራሴን መውቀስ ሰልችቶኛል። ባርኪም እንደዛ ነው የምታስበው? አዎ ዴቭ፣ አዴን እኮ አሳልፌ የሰጠው እንድታግዛት ከጎኗ እንድትቆም እንጂ እንደዚህ እንድትሆን አልነበር። ስለዚህ ይሄ ሁሉ አደይ የተናገረችው ነገር ያንተ ሀሳብ ነው ማለት ነው? የእሱ ሀሳብ መናገር ለእኔ ምን ይጠቅመኛል? ተው እንጂ ልብ ግዛ። አደይ፣ እንደዚህ በማሰብሽ በጣም ነው ያዘንኩት። ቢገባሽ እኮ መፈቀር ጸጋ ነው። እንደዚህ ደግሞ ባርኮት ፊት መናገርም አይጠበቅብሽም ነበር። ቆይ ምን ለማድረግ እየሞከርሽ ነው? እኔን ለማሸማቀቅ እየሞከርሽ ነው? ዴቭ፣ አደይ ሌላ ነገር አትጠይቃት። በቃ እሷን ልታከብራት ይገባልሽ። አደይን ስለማክበር እየነገርከኝ ነው ባርኪ? ቆይ ዛሬ ምን አውርታችሁ ቢሆን ነው እንደዚህ ተግባባችሁ? አደይ ነይ እንጂ ተመለሽ። የጠየኩሽን ጥያቄ መልሽልኝ። ዴቭ፣ ልቀቀኝ። ብቻዬን ሆኜ ማሰብ ፈልጋለሁ። አደይ እንዴት ነሽ? አደይ ምን ሆነሽ ነው? እያለቀስሽ ባልሆነ? አላለቀስኩም። ምን ፈልገሽ ነው? ምን እፈልጋለሁ ብለሽ ነው? ቅድም ከፍቅር እጅ ስላዳንሽኝ ቴንኪው ልልሽ ነው የመጣሁት። ችግር የለውም። እኔ የምልሽ ግን ለምን ለሁለቱ ፍቅርን የሆነ ነገር አናረጋት? አይ እኔ እንደዛ አይነት ነገር አልፈልግም። እንዴ እሷ ያሰበችልሽን ብታውቂማ እንደዚህ ባላልሽ። አደይ እሷ ምንም ታስብ ምንም ታደርግ፣ ከዚህ በኋላ የሷ ነገር ታክተኛል። በቃ ተይኝ ካልሽ እንግዲህ እናታልቅሽ። በቃሽ። ቆይ ባርኪ ምን እያደረግህ ነው? ይኸውልህ ዴቭ፣ ብዙ ጊዜ ሰጥቼህ ነበር። አንተ ግን ምንም ልትጠቀምበት አልቻልክም። ይባስ ብላ አደይን እያበሳጫት ነው ያለው። እሷ ደግሞ በአንተ ምክንያት ይህን ያህል መሆን የለባትም። ባርኪ በጣም ነው ማከብረ፣ ግን እያደረግህ ያለው ነገር ትክክል አይደለም። በእኔና በእሷ መሀል መግባት የለብህ። ዴቭ አትሳሳት፣ ያገባኛል። አደይን እኮ እኔም አንተ ምን? ቆይ ባርኪ ልጠይቅ፣ ለአደይ ያለ ስሜት አሁንም አለ? በፊትም ቢሆን እኮ ለአንተና ለእሷ ስሜት ብዬ የራሴን ስሜት ሸፋፈንኩት እንጂ በፊትም ቢሆን ታውቀኛለህ። ቤዛ ስትሄድ ነው ለአደይ የነበረ ስሜት ትዝ ያለ? ዴቭ ተው፣ እላፊ ነገር ከአንተ ጋር መነጋገር አልፈልግም። በጣም ታሳፍራለህ። ቆይ ስንት ነገር ነግሬ እንደማፈቅራት እያወቅህ እንዴት ጉድ ትሰረኛለህ? ታውቃለህ በፊትም ቤዛ ስለመጣች እንጂ ለእኔ አስበህ አልነበረም። ድሮንም ተው፣ የማፈቅራትን ሴት ባላፈቀርካት ነበር። እሺ ምን እያልክ ነው? ትሰማኛለህ? በዚህም አለ በዚያ አደይ